መኮረኒ በሸመል የሰላም እይት እንዴት እንደሚያምር ለመስራት ቅቤ፣ ቀይ ሽንኩርትና ነጭ ሽንኩርት አንድ ላይ እናቁላለዋለን። ከዛ ትንሽ ከተቁላላ በኋላ ኖርማል ዘይት እንጨምራለሁ። ዝም ብላችሁ በዘይት ብቻ መስራት ትችላላችሁ። ከዛ እሱ ትንሽ ካቁላላሁት በኋላ ደግሞ ሳልሳ አደርግበታለሁ። ከዛ በደንብ አቁላለዋለሁ ማለት ነው። በጣም ቀላል ነው። ትወዱታላችሁ። ቪዲዮ ላይክ እያደረጋችሁ ማየት ብትጀምሩ ደስ ይለኛል። እንዳልኳችሁ ሳልሳ አስገብቼ ከዛ ትንሽ ካቁላላሁት በኋላ ቲማቲም በደቃቅ የተከተፈ ቲማቲም አደርጋለሁ። በደንብ አቁላለዋለሁ። በመጨረሻም ስጋውን አስገባለሁ። የተፈጨ ስጋ ማለት ነው። ያው እኔ በስጋ ስለሰራው ነው። በዶሮም መስራት ትችላላችሁ። በስጋ ስለታዘዝኩኝ ነው። ከዛ በመጨረሻ ማጂና በኋራት መሸከል፣ ቀረፋ፣ ብላክ ፔፐር እና ሄል አደርግና እንደገና አቁላለዋለሁ። ከዛ ውሃ ጨምሬ ትንሽ ውሃ እንዲበስል እተወዋለሁ ማለት ነው። ከዛ በመቀጠል በሸመል እንሰራለን። ያው መጀመሪያ የተጠቀምኩት እናንተ እንዳልኳችሁ በዘይትም በቅቤም ማስራት ትችላላችሁ። ከዛ እኔ ቅቤው አድርጌ ትንሽ ከቀለጠ በኋላ 2 ማንኪያ ነጭ ዱቄት አደርጋለሁ። የተጠቀምኩት ዱቄት እንዳያችሁት 2 ማንኪያ አድርጌ ብራውኒ እስከሚሆን አቁላለዋለሁ ማለት ነው። መጀመሪያ እንደዚህ ፍትት ይላል። ከዛ ስታማሱለት በደንብ ደግሞ እንትን የሆነ ነው የሚሄደው፣ እየቀጠነ ማለት ነው። ኢት እንዴት እጃችሁን ሳትለዩ ነው የምታማስሉት። በመጨረሻም ብራውኒ ሲሆን ከጎን ሚልክ መዘጋጀት አለባችሁ፣ እጃችሁ መቆም ስለሌለበት ማለት ነው። አሁን እንደምታዩት ብራውኒ ሲሆን ወተቱ እጨምራለሁ ማለት ነው። አሁን ደግሞ እጄን ሳለይ አሁንም አማስለዋለሁ ቆንጆ ክሬሚ እስከሚሆን ድረስ ማለት ነው። እዩት አሁን ክሬሚ ሆኗል። ከዛ 2 ማንኪያ ይሄ ክሬሚ ጅቦን የምንለው ማለት ነው። ከሱ 2 ማንኪያ አደርጋለሁ። ቆንጆ ጣዕም ነው የሚሰጠው። አንድ ደግሞ 170 ግራም ግሽጣ ክሬም አደርጋለሁ። ከዛ ሚክስ አደርገዋለሁ በደንብ። አሁን ደግሞ ብላክ ፔፐር እና ጨው አደርጋለሁ። ሁሉም አንድ ላይ ሚክስ ካደረኩት በኋላ እሳቱን አጠፋውና አንድ እንቁላል ጨምራለሁ። እንቁላሉን መጨመርም አለመጨመርም ትችላላችሁ። እንግዲህ ሙያ በየቤቱ ይለያያል። ለምን እንቁላል ምናምን እንዳትሉ፣ ያው ይወዱታል። ስለዚህ እንደዚህ ነው የሚወዱት እና እኔ አድርጋለሁ። እናንተ ማድረግ ካልፈለጋችሁ አለማድረግ ትችላላችሁ ማለት ነው። ከዛ ይሄ እንደምታዩት በደንብ ካማሰልኩት በኋላ ቆንጆ ወፈር ያለ ክሬሚ ሆነዋል። አሁን ከጎን የሰራነውን ስጋ በስለው እንደምታዩት ቆንጆ ሆኗል። ይሄ ደግሞ መኮረኒ ነው፣ በስለዋል እሱም። ከዛ ከግማሹ ከሰራነው ክሬም ማለት ነው በግማሹ ገመጥልና ከመኮረኒው ጋር በደንብ አማስለዋለሁ። ከዛ ግማሽ መኮረኒው ከታች አድርጌ በመሀል ደግሞ ስጋውን አደርጋለሁ። በመጨረሻ ደግሞ የቀረውን መኮረኒ ያደርግና መጨረሻ ክሬሙ አደርጋለሁ። በጣም ነው የሚጣፍጠው። ይሄ አንደኛ የበሸመል አሰራር ነው የዚህ ቤት ማለት ነው። እንዳልኳችሁ በየቤቱ ሙያው ሊለያይ ይችላል። ይሄንን በጣም በብዛት በጣም ከምታዘዘው የበሸመል አሰራር ይሄ ነው። በጣም ነው የሚወዱት እና ደግሞ በጣም ነው የሚጣፍጠው። እንደዚህ በደንብ በክሬም
ከሸፈንኩት በኋላ ከላይ ደግሞ እንቁላል አደርግና ከለሩ ጎልደን እንዲሆን ከላይ ያለውን ማለት ነው ይረዳዋል። እና በመጨረሻም 10 ደቂቃ ከላይ ብቻ ፎርን ውስጥ አስገብቼ 10 ደቂቃ ከላይ ብቻ እለኩሰዋለሁ። ከዛ ወጣዋለሁ። በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። እንደምታዩት ትወዱታላችሁ። ቪዲዮ ከወደዳችሁ ላይክ እና ፎሎ ማድረግ እንዳትረሱ። ስለተከታተላችሁ አመሰግናለሁ። ባይ